ታሪካቸው እንዲህ በሚያሳዝን ሁኔታ ያበቃል ብሎ ማንም አልጠበቀም ነበር። ሄይ ዩቲዩብ፣ ዛሬ እስቲ ከሚክስቴ ፋሚሊ ጋር ላስተዋውቃችሁ። ይሄ ጆሴፍ ይባላል። የቤቷ አባወራና ስኬታማ የሆነ ቢዝነስማን ነው። ሚስቱ ደግሞ ሰመር ትባላለች። ስራዋ ደግሞ የሪል ስቴት ኤጀንት ነው። ጓደኞቿም ሲገልጿት ልጆቿን የምትወድና ለቤተሰቧ ምንም አይነት ነገር የምታደርግ እናት ነች ይላሉ። ጂያኒ እና ጆሴፍ ጁኒየር የሚባሉ ሁለት ልጆችም አሏቸው። እድሜያቸው ደግሞ 4 እና 3 ነው። ታሪኩ ሲጀምር ፌብሩዋሪ 4 2010 ነበር፣ በፈረንጆቹ አቆጣጠር ማለት ነው። ቀኑ እንደ ሌላውም ጊዜ ምንም አዲስ ነገር አልነበረውም። ሰመር የሚታደሰውን ቤታቸውን እያየች ከልጆቿ ጋር ቤት ነበረች። ጆሴፍ ደግሞ ለስራ ጉዳይ ጓደኛውን ሊያገኘው ከቤት ወጣ። የጓደኛውም ስም ቻርልስ ሜሪስ ይባላል፣ ወይም ደግሞ በቅጽል ስሙ ቼዝ ይባላል። ተገናኝተውም ስለ ስራ ካወሩ በኋላ ተለያዩ። ከምሽቱ 1:47 ላይ የጆሴፍ መኪና ከቤት ሲወጣ ታየ። ማን እየነዳው እንደነበር ወይም ደግሞ አብሮት ሰው ነበር አልነበረም የሚለው ነገር ማንም አይታይም ነበር። 40 ደቂቃም በኋላም ጆሴፍ ለጓደኛው ቼዝ ደወለለት፣ ግን አልተነሳም ነበር። ቀጥታ ወደ ቮይስ ሜል ነበር ሄደው። ይሄም ጆሴፍ ያደረገው የመጨረሻው ስልክ ጥሪ ነበር። ለቀጣዮቹም 9 ቀናት የጆሴፍ እናት በተደጋጋሚ ትደውልልን ነበር፣ ግን ስልኩ አልተነሳላትም። በጭንቀትም ወንድሙን ማይክልን ቤት ሄዶ ሰላም መሆናቸው እንዲያጣራ ጠየቀችው። እሱም ቼዝን ይዞት ሄደ። ሲደርሱም ክፍት የሆነ መስኮት አግኝተው ወደ ውስጥ ገቡ። እንደጠበቁትም ደግሞ ማንም ቤት አልነበረም። መጀመሪያ ምናልባት ቬኬሽን ሄደው ሊሆን ይችላል ብለው ገመቱ፣ ግን ደግሞ ቤት ውስጥ አንዳንድ ወጣ ያሉ ነገሮች አሉ። ፖሊስም የቤተሰቡን ኮምፒውተር ሲያይ ወደ ሜክሲኮ ወደ መሄድ ምን ያስፈልጋል እና ደግሞ ስለ ስፓኒሽ ቋንቋ ትምህርት ሰርች ሲያደርጉ እንደነበረ አገኘ። ከዚያ በኋላ ግን በሚገርም ሁኔታ ምንም አይነት ጠንካራ መረጃ ሳያገኙ 4 ድፍን ዓመታት አለፉ። 2013 ላይ ነን አሁን። ፖሊስም በራሳቸው ፍቃድ ከሀገር ወጥተዋል ብሎ ደምድሟል። ግን ደግሞ ዘመዶቻቸው በጭራሽ እንዲህ አያደርጉም ብለው እየተከራከሩ ነው። በማጥፋታቸው ምክንያት የተለያዩ ሀሳቦች ተነስተው ነበር። ጆሴፍ ከሜክሲኮ ድራግ ካርቴሎች ጋር ሲሰራ ነበር፣ በዛ ምክንያት ገለውታል ወይም ደግሞ ከሀገር ሸሽቷል የሚል ነበር። ሁለተኛውም ደግሞ ሰመር ባሏን ጆሴፍን ገላ 2 ልጆቿን ይዛ ወደ ሜክሲኮ ጠፍታለች የሚል ነው። ይህንንም መላምት ደግሞ ቼዝ ሲያስፋፋው ነበር። እንደ ምክንያትም ደግሞ ያቀረበው ጆሴፍ ከሌላ ሚስት ልጅ ነበረው፣ በቅናት ምክንያት ሰመር ይህንን አድርጋለች ብሎ ሲያወራ ነበር። ኖቨምበር 11 2013 ላይ የሆነ ሰው ሞሃቪ ዴዘርት ላይ እየተዝናና ባለበት አንድ ለየት ያለ ነገር አገኘ። የሰው ሬሳ ነበር። ፖሊሶችን በፍጥነት መጥተው ጥልቅ የሆኑ 2 መቃብሮችን አገኙ። ውስጡም 2 ታዋቂዎች እና 2 ህፃናት ተገኙ። ከጥቂት ቀናትም በኋላ የተፈራው እውነት ሆነ። የጆሴፍ ሰመር፣ ጂያኒ እና የጆሴፍ ጁኒየር ሬሳ ከ4 ዓመታት በኋላ ተገኘ። መቃብሩ ውስጥ አንድ ሌላ ነገርም ተገኝቶ ነበር። የግድያው መሳሪያ ክብደቱ 3 ፓውንድ የሚሆን መዶሻ ነበር። ከመገደላቸውም በፊት በዚሁ መዶሻ እንደተደበደቡ ፖሊስ ተናግሯል። የሬሳውንም ግኝት ተመስርቶ ፖሊስ ድጋሚ ምርመራውን ጀመረ። አሁን ደግሞ አንድ ሰው ላይ ትኩረት ማድረግ ጀመሩ። ቼዝ፣ የጆሴፍ የቢዝነስ ፓርትነሩና ጓደኛው። በባለፈው ምርመራ አንድ የሳቱት ነገር ነበር። ቻርልስ ከጆሴፍ ቢዝነስ አካውንት ሳይነግረው $21,000 አውጥቶ ነበር። አብዛኛውንም ገንዘብ ደግሞ ያንኑ ማታ በቁማር ተበልቶታል። ፖሊስም ይህንን ሲያገኝ ጥርጣሬውን አረጋገጠለት። ቼዝ በገንዘብ ምክንያት ጓደኛውንና የጓደኛውን ቤተሰብ ገለዋል የሚለውን ከ1 ዓመትም በኋላ ቼዝ በነፍስ ማጥፋት ወንጀል ተጠርጥሮ ታሰረ። በፍርድ ሂደት ላይም ሳሉ 2020 ደረሰ። በመጨረሻም ቻርልስ ሜሪስ ወይም ደግሞ በቅጽል ስሙ ቼዝ የሚባለው ግለሰብ በነፍስ ማጥፋት ወንጀል ተጠያቂ ሆኖ ሲገኝ ጃንዋሪ 21 2020 ላይ የሞት ፍርድ ተፈርዶበታል። የዛሬው ቪዲዮ ይሄንን ይመስላል። ላይክ እና ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እንገናኛለን። ባይ